እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃ ይዘንላችሁ መጥተናል። ዋናዎቹ ነግራችኋለሁ። በተለይ በውጪ ላይ የተሰሙ የውጪ መረጃዎች ናቸው በብዛት የምነግራችሁ። እነሱን ተከታተሉ በአክብሮት እንጠይቃችኋለን። የኢራንና እንደዚሁም ደግሞ የአሜሪካ ጦርነት አዳሩን ተባብሶ ቀጥሏል። በበርካታ የኢራን ከተሞች ላይ ጥቃት ደርሷል። ኢራን ባጸፋው ደግሞ የኩዌትና እንደዚሁም በመካከለኛው ምስራቅ ያሉ የአረብ ሀገራት ላይ ጥቃት አድርሳለች። ስለሰፋ ብለን መረጃ አለ። እንደዚሁም ደግሞ በናይጄሪያ የቦኮ ሐራም ሽብር ቡድን ከአይኤስአይኤስ የሚባለው ወይም ደግሞ አይኤስአይኤስ ማለት ይቻላል በሱ ላይ በርካታ ጥቃት ደርሶ ወደ 200 ታጣቂዎች ተገለውበታል ተብሏል። ስለሱም ነግራችሁ ነገር እንደዚሁም በፓኪስታን ጥቃት 13 አፍጋኒስታናውያን ተገድለዋል ተብሏል። በጃፓንና በአዘርባይጃን ስምምነት ተደርጓል። ምን የተደረገው ኔቶ እንደዚሁ የኔቶ ጸሐፊ ማርክ ሩት ዋና ጸሐፊው ማለት ነው መልእክት አስተላልፈዋል። ምንድነው ያሉት? በርካታ ጉዳዮችን አንስተዋል። ስለሱም ነግራችሁ ነገር ይኖራል። እነዚህና በርካታ ጉዳዮች መካከለኛው ምስራቅ ያሉትን በተመለከተም የምንነግራችሁ መረጃ ይኖራል። እናንተ እስከመጨረሻው ድረስ አብራችሁን ተከታተሉ ባክዎን ጠይቃችኋለን። ወደ መሪያው መረጃችን የሚሆነው እንግዲህ መካከለኛው ምስራቅ ጦርነት ነው። በአሜሪካና በኢራን መካከል ያለው ጦርነት አዳሩን በከባድ የተኩስ ልውውጥ ነው ያደረው። የአሜሪካ ሴትኮም ወይም ደግሞ አሜሪካ እዝ ማለት ነው ከባድ ጥቃት አድርሷል በኢራን ላይ በተለይ ለቴህራን ቅርብ በሆኑ እስከ 40 ኪሎ ሜትር ርቀት ላይ ባሉ ቦታዎች ላይ ለተከታታይ ጥቃት ሲደርስ ነው ያደረው። ኢራን በአጸፋ ምላሹ ደግሞ በተለይ በኩዌት ላይና እንደዚሁም ደግሞ ባህሬን ላይ ከባድ ጥቃት አድርሳለች ተባለው መሰረተ ልማቶች ኤርፖርቶችም ጉዳት ደርሶባቸዋል ተብሏል። የሞት ሰው እንግዲህ እስካሁን ግን ህይወቱ ያለፈ በዚያ ጥቃት እስካሁን ይፋ አልተደረገም። የንብረት ውድመት ግን ደርሷል። በተለይ በኩዌት ላይ የውሃ ማጣሪያ ጭምር እንደዚሁም ደግሞ የቴሌኮም አገልግሎት ጭምር ጉዳት ደርሶበታል ስትል ይፋ አድርጋለች ኩዌት ማለት ነው። እንግዲህ እነዚህ የአረብ ሀገራትና ኢራን ወደ ከባድ ውጥረት ውስጥ መግባታቸው ነው የተነገረው ማለት ነው። ከዚህ ጋር በተገናኘ እንግዲህ የአሜሪካ መንግስት እንደዚሁ ጥቃቱን አጠናክሮ እንደሚቀጥልም አስታውቋል። ሌላው ደግሞ የሆርሙዝ ሰርጥ ሙሉ ለሙሉ እንዲዘጋ ተደርጓል። በኢራን በኩል 2 የንግድ መርከቦች ሊያልፉ ሲሞክሩ እንግዲህ በኢራን ጥቃት ደርሶባቸዋል ነው የተባለው። ኢራን ጥቃት አድርሻለሁ ብላ ገልጻለች። ነገር ግን ከአሜሪካ በኩል ማረጋገጫ እስካሁን የተሰጠ ነገር የለም ነው የተባለው ማለት ነው። ሌላኛው እንግዲህ በናይጄሪያ 200 የአይኤስአይኤስ የሽብር ቡድን ጥቃት ደርሶባቸዋል ነው የተባለው። በዚህም እንግዲህ በአፍሪካ የአሜሪካ ኮማንድ አለ በአፍሪካ የተቋቋመ ማለት ነው። እናም እሱ እና እንደዚሁም ደግሞ የናይጄሪያ ወታደሮች በአንድ ላይ በመሆን በድሮንና በእግረኛ ወታደር ጥቃት ደርሶ 200 እነዚህ የአይኤስአይኤስ ሽብር ቡድን አባላት ላይ ጥቃት አድርሰናል ሲል የአሜሪካ መንግስት አስታውቋል ነው የተባለው። እንግዲህ የሽብር ቡድን ለበርካታ ዓመታት ብዙዎችን ሲያግትና ሲያፈናቅል የነበረ እንደሆነ ይታወቃል። አሁን ግን ጥቃት እየደረሰበት እንደሆነ ይታወቃል። አሜሪካ ወታደር አስገብቼ ጥቃት አደርሳለሁ ካለች ጀምሮ ዶናልድ ትራምፕ ካሉ በኋላ እንግዲህ ሁለቱ አካላት ተጣምረው እርምጃ እየወሰዱበት ነው የሚገኘው በዚህ ላይ ማለት ነው። ሌላኛው ፓኪስታን ነው። ፓኪስታን እንግዲህ 13 አፍጋኒስታውያንን ገድላለች የተባለው። ይሄንን ደግሞ የአፍጋኒስታን መንግስትን ያስታወቀው። የፓኪስታን መንግስት ግን እስካሁን ምንም ያለው ነገር የለም። 14 የሚሆኑ ደግሞ እንደቆሰሉም ጭምር ነው ይፋ የተደረገው። ሁለቱ ሀገራት እንግዲህ በቻይና አደራዳሪነት ከታረቁ ወይም ደግሞ ከተስማሙ በኋላ ለዳግም አሁንም እንደዚሁ ጥቃት ተሰንዝሯል ነው የተባለው። ሁለቱ ሀገራት በተለይ በሽብርተኛ በጣም ውዝግብ ላይ እንዳሉ ይታወቃል። በርካታ ኪሎ ሜትሮችን ድንበር ስለሚጋሩ ማለት ነው። እንግዲህ ሁለቱ ሀገራት አሁናዊ ሁኔታ ይሄንን ይመስላል። ሌላኛው ጃፓን እና አዘርባይጃን በነዳጅ ዘርፍ ስምምነት ላይ መድረሳቸው የተነገረው። የሁለቱ ዲፕሎማቶች ወደ ቶኪዮ በማቅናት ነው እንግዲህ ስምምነት ያደረጉት ማለት በመካከለኛው ምስራቅ ጦርነት ምክንያት ነዳጅ እንግዲህ ጃፓን አታገኝም ከሆርሙዝ ሰርጥ መዘጋቱን ምክንያት በዛ ምክንያት ማለት ነው። አሁን ግን ከአዘርባይጃን ጋር ስምምነት አድርገዋል በድፍድፍ ነዳጅ ወደ ጃፓን ለማስመጣት ማለት ነው እና አብረው ለመስራት በተለያዩ ጉዳዮችን ስምምነት ተፈራርሟል ነው የተባለው። ኔቶን ነው የምንመለከተው በቀጣይነት። የኔቶ ዋና ጸሐፊ ማርክ ሩት እንግዲህ የመከላከያ ምርቶችን መጨመር አለብን፣ እንደዚሁም ደግሞ ኢንቨስት ማድረግ አለብን፣ በጀት መጨመር አለብን፣ ያው ከገቢያቸው ላይ 5% እንዲያዋጡ እንግዲህ ተስማምተው ነበር። ያንን ግን እስካሁን እያዋጡ አይደለም ነው የተባለው። እናም ስለዛ አስጠንቋል። በቀጣይ ከወራት በኋላ በቱርክ ስብሰባ ያላቸው የኔቶ አባል ሀገራት የመሪዎች ማለት ነው። በዛ ላይም ይሄ ጉዳይ ዋና ኢሹ ሆኖ ይነሳል ተብሎ እየጠበቀ ነው የሚገኘው። ያው ከሩሲያ ጋር በተገናኘ ትልቅ ስጋት እንዳለባቸው ይታወቃል። ለዛም ነው እንግዲህ አስቀድመው ከባድ የሆነ የወታደራዊ ክምችት እንደዚሁ ምርቶችን መጨመር ላይ ትኩረት አድርገን እንሰራለን ሲሉ ነው እንግዲህ ማርክ ሩት የገለጹት ማለት ነው። ሌላዋ ካናዳ ነው የምንመለከተው። ካናዳ ከ16 ዓመት
በታች የሆኑ የሶሻል ሚዲያ እንዳይጠቀሙ እንግዲህ እገዳ ጥላለች የተባለው እንግዲህ በዚህ የአውሮፓ ሀገራት በርካቶች ይህን እገዳ እየጣሉ ነው የሚገኙት። እንደ የካናዳ እንግዲህ ባለስልጣናት መረጃ ከሆነ ህጻናት ከ16 ዓመት በታች የሆኑ ይህንን ሚዲያ ወይም እነዚህን ሶሻል ሚዲያዎች ሲመለከቱ ለአይምሮ ጤና እንደዚሁም የመገለልና የብቸኝነት ስሜት ችግር ይገጥማቸዋል፣ የእድገትም እክል ያጋጥማቸዋል። ስለዚህ ከ16 ዓመት በታች የሆኑ ህጻናት የሶሻል ሚዲያን ወይም ደግሞ እንደዚህ ኢንተርኔት ጋር በተለይ እነ ቻት ጂፒቲን ጨምሮ እነ ፌስቡክ እነ ቲክቶክም ቴሌግራም እና ኢንስታግራም ጨምሮ ማለት ነው እንዳይጠቀሙ እገዳ ተጥሎባቸዋል ነው የተባለው። የገንዘብ መቀጮም እንዳለው ጭምር ነው መረጃው የደረሰን። የአሁኑ የውጭዎች መረጃ ያሰባሰብንላችሁ ይህን ይመስል ነበር። በሌሎች መረጃ መለሳለሁ። አብራችሁ እንድትቆዩ በአክብሮት ጠይቃችኋለን። ሰብስክራይብ እና አስተያየት እያስቀመጣችሁልን ላይክ እያደረጋችሁ አብራችሁን ቆዩ።